በሚቀጥሉት 5 ዓመታት የብልጽግና ፓርቲ ትኩረት የኢኮኖሚ ሉዓላዊነትን ማረጋገጥ በኢንዱስትሪው ዘርፍ አነስተኛ ቴክኖሎጂን ከሚጠይቁ ስራዎች ወጥተን የትራንስፖርት ዕቃዎችን፣ ኬሚካሎችን፣ ማሽነሪዎችን፣ የሕክምና ቁሳቁሶችንና ሌሎችን በሀገር ውስጥ ለማምረት በልዩ ትኩረት እንረባረባለን። በማዕድን ዘርፍ ብርቅዬ የማዕድን ሀብቶቻችን ለሀገራችን የኢኮኖሚ እድገትና ለቴክኖሎጂ ፈጠራ እንዲውሉ በቁርጠኝነት እንሰራለን። በቱሪዝም ዘርፉም ኢትዮጵያን የአፍሪካ የቱሪዝም ማዕከል ለማድረግ እንተጋለን። ፓርቲያችን ብልጽግና ያከናወናቸው እነዚህ ስኬታማ ተግባራት የሀገራችን ኢኮኖሚ አይበገሬ እንዲሆን ሀገራዊ ክብርን፣ ሉዓላዊነትንና ራስን ለመቻል የምናደርገውን ጥረት መሰረት እንዲይዝ አድርጓል። እኛ በቃላት ብቻ ሳይሆን በስራና 1 2 3 ተብሎ በተጨባጭ በሚቆጠር ውጤት የታጀበን ለዛሬ ብቻ ሳይሆን ለትውልድ የሚኮራበትንም ስራችንን በማምጣት የምታውቁን ብልጽግናዎች ነን። ኢትዮጵያን ወደ ተምሳሌት ሀገር ለማድረስ የሚሰራውን ብልጽግና ፓርቲን ይምረጡ። የብልጽግና ፓርቲያችን የምርጫ ምልክት የስንዴ ነዶ ነው። የስንዴ ነዶ የብልጽግና የመደመርና የመተባበር ምልክት ነው። ብልጽግናን ይምረጡ።